ዛሬ ስለ ህልማችሁ ትልቅ ሚስጥር የሚነግሯችሁን 4 የሳይኮሎጂ እውነታዎች እነግራችኋለሁ። መጀመሪያ ግን ብዙዎቻችሁ ፎሎ ሳታደርጉኝ ነው ቪዲዮ የምትከታተሉት። ስለዚህ የመደንበር ምልክቷን እየተጫናችሁ ቤተሰቡን በጣም ነው ማመሰግነው። አንደኛ፣ በህልማችሁ ጥርሳችሁ ሲወልቅ ወይም ሲሰበር ማየት። በሳይኮሎጂ ይሄ የሚያሳየው በሰዎች ፊት ኮንፊደንስ ወይም የራስ መተማመን ስሜታችሁ እየቀነሰ መምጣቱን ነው። ሁለተኛ፣ ከከፍታ ቦታ ላይ ስትወድቁ በድንገት ደንግጣችሁ መንቃት። ይህ በሳይኮሎጂ ሂፕኖቲክ ጀርክ ይባላል። አይምሯችን ሰውነታችን ሙሉ በሙሉ ሲላላ እየሞትን መስሎት ሊያድነን ሲል የሚሰጠው የኤሌክትሪክ ንዝረት ነው። ሶስተኛ፣ በህልማችሁ መሮጥ ፈልጋችሁ እግራችሁ ሲከብዳችሁ ወይም መጮ ፈልጋችሁ ድምጻችሁ ሲጠፋ። ይህ የሚያሳየው በእውነተኛ ህይወታችሁ ከፍተኛ ጭንቀት እንዳለባችሁና ሁኔታዎችን መቆጣጠር እንደከበዳችሁ ነው። አራተኛና የመጨረሻው፣ በህልማችሁ ልትሞቱ ስትሉ በድንገት ደንግጣችሁ መንቃት። ይህ የሚሆነው አይምሯችን ከሞት በኋላ ምን እንደሚፈጠር ስለማያውቅ ህልሙን መቀጠል ስለሚከብደው በቀጥታ ወደ መንቃት ይወስደናል። ከነዚህ ውስጥ በብዛት እናንተ የሚገጥማችሁ የትኛው ነው? እስቲ በኮሜንት ንገሩኝ።